ሄሎ እንዴት ናችሁ? ውድ የዩቱብ ቤተሰቦቼ ሰላም ናችሁ? አልሐምዱሊላህ። እኔ እናንተ እንዴት ናችሁ? ለብዙ ሰብስክራይብ የማታደርጉት ዩቱብ ስታዩ ምን አለበት ሰብስክራይብ ላይክ ብታደርጉ? ምን ይጎልባችኋል? እኔ ውዶች የቡናው ደርሷል። ዛሬ ላሽታችሁ ጭሶ አይታይም እንዴ? ዛሬ ይሄው ፈንዲሸታችሁ ቆላውላችሁ ቡናት ነገር ነቢና ይሄ ቡናዬንም ጥጃለሁ። በተረፈ ሰላም ናችሁ? እንዴት ናችሁ? አለን አልሐምዱሊላህ። ለምንድን ነው ሰብስክራይብ የማታደርጉት? ችግር አለ እንደ ሰብስክራይብ ማድረግ ማተር አለ? ሰብስክራይብ አድርጉ፣ ላይክ አድርጉ። ግዴላችሁ ምንም አይጎልባችሁም። ቡናችን እስኪ ካላወራያችንን እናወራለን። የቡና ቁርሳችንን እየቀመስን እና እንደዛ ነው እላችኋለሁ። በተረፈ ሰላም ናችሁ አይደል? እኔ ያለው አልሐምዱሊላህ። ልላችሁ የፈለኩት ነገር ምን እንደሆነ ታውቃላችሁ? በቀደም ጆን ዳንኤልን አመስግኜው ነበረ። በጣም መመዝገን ያለበት ልጅ ነው። የሰራ ሰው መመዝገን መደነቅ አለበት፣ መበረታታት አለበት። ሁሉም በሚችለው አቅሙ ማለት ነው። መርዳት ባይችል በአፍ ማመስገን ምን ችግር አለው? ማመስገን እኮ የኢትዮጵያኖች ባህላችን ነው። እና አሁን ምን ሰምቼ የተበሳጨ መሰላችሁ? ያንን ውሃ እሱ አይደለም ወጪ አውጥቶ የሰራው ኤንጂኦ ነው። ማን የሚባል ኤንጂኦ ስሙ ለጊዜው ላስታውስ አልችልም። እኔ አዲስ ስም ቶሎ አልይዝም፣ አልዋሽም፣ አልያዝልኝም። በተለይ የፈረንጅ ስም ከሆነማ የለም ጭራሽ አልይዝም በሉ። እና የሆነ እንትና የሚባል ኤንጂኦ ነው የሰራ ብላችሁ የምታወሩ ሰዎች ግን ምናችሁን ነው የሚያማችሁ? ኤንጂኦን ሰራ፣ ጆን ዳንኤል ሰራ። የተፈለገው ለማህበረሰቡ ንጹህ ውሃ ማቅረብ ነው አይደል? የማህበረሰቡን ችግር መቅረፍ ነው አይደለም? እና ታዲያ አንተ አሁን እዛ ቁጭ ብለህ የምታወራው ሰውዬ ምን ሰርተሃል አንተ? እስቲ ለህዝብ ለሀገር ምን ሰርተሃል ንገረኝ እስቲ። ነው ወይስ ሌላ የጥላቻ አመለካከት ነው ያላችሁ? ልጁ ከብሔር ጋርም የተያያዘ አይደለም፣ ከሃይማኖት ጋርም የተያያዘ አይደለም። ልጁ ምዕራብ አርሲ መጥቶ ነው የሰራው። ስለ ምዕራብ አርሲም የሚያውቅም አይመስለኝም። የምዕራብ አርሲ አካባቢ ልጅ አይደለም ሲጀመር። ልጁ በዘር አይደለም የሚሰራው። ለምንድን ነው እናንተ ወደ ዘርና ወደ ሃይማኖት የወሰዳችሁት? ምን ሆናችሁ ነው? እሱ አልሰራም። የሆነ መጠቀርዮ የሚባል እንትና የሚባል ኤንጂኦ ነው ምናምን። ያንንም ኤንጂኦ አበረታቶ እሱ ሰርቶ ለዚህ ማህበረሰብ ንጹህ ውሃ ማቅረብ ከቻለ ጀግና ነው። እሺ እንኳን ከራሱ ወጪ የሰራውን ተውና ተባለ ተረጋገጠ። በራሱ ወጪ ከኪሱ አውጥቶ ነው የሰራው ይሄ ልጅ። በራሱ የሚችሉት ሰዎች አስተባብሮ ማለት ነው። አንድ እሱ ነው። ሁለት ደግሞ እሱ የሰራውን ቪዲዮ ህዝብ የመረቀውን የሰው እንባ ያበሰበትን በጣም ለብዙ በሽታ የሚያጋልጣቸውን ውሃ የሚጠጡትን ንጹህ ውሃ እንዲጠጡ አድርገው እነዛ እናቶችና አባቶች የመረቁትን ቪዲዮ ማጥፋት ምን የሚባል ነው? ቪዲዮ እንዲጠፋ ማበረታታት፣ ሪፖርት አድርጎ ማስጠፋት። ጀግና ነው። የእሱ ተከታዮችም ጀግና ናቸው፣ እሱም ጀግና ነው። አይገርማችሁም? ቪዲዮም ተመለሰ። ይብላኝ ለእናንተ ቁር አላችሁ። እናንተ ሪፖርት አድርጋችሁ ያጠፋችሁበትን ቪዲዮም ተመልሷል። ለጆን ዳንኤል ወዳጆች እንኳን ደስ አላችሁ፣ እንኳን ደስ አለን። የእሱ ጠላቶች ቅጥል በሉ። ምንድን ነው ችግራችሁ? የእናንተ ችግር ለምን ምዕራብ አርሲ ተረዳ ነው ችግራችሁ? ነው ወይስ ከጆን ዳንኤል ነው ችግራችሁ? እሱን ለመጣል ነው? አላህ ያቆመውን ሰው አይጥለው። መርሳት ያለባችሁ ነገር ይሄ ልጅ እኮ እስር ቤት 1 ዓመት ከምናምን በስብሶ ሲወጣ በጣም አይምሮ ላይ ብዙ ነገር ሊከሰትበት ይችል ነበረ። ዲፕሬሽን ሊይዘው ነበረ ይችል ነበረ። በተለያየ ነገሮች መጠቃት ይችል ነበረ። ቀጥታ ወደ ስራ ነው የገባው እሱ። እናቴ እንደውም ጥኑ ኢነርጂ አግኝቷል የወጣው። ገባችሁ አይደል? ይብላኝ ለእናንተ እድሜ ልካችሁ ኔጌቲቭ ኢነርጂ የምታራምዱት። ልጁ ስርዓት ያለው አላህ ያሳድገው። አሁን የሚጨምርለት ሀብት የሚጨምርለት እድሜ የሚጨምርለት ዝና የሚጨምርለት ጤና የሚጨምርለት አላህ። ወላሂ አላህ ከሰማኝ እንደኔ ዱአ ያ ረቢ አላህ እድሜ ጤና ሀብት ጨምርለት አላህ። እና ከዛ ሁሉ ውጣ ውረድ ውስጥ ወጥቶ ባለፈው ትግራይ ክልል ለተራቡ ሰዎች ደርሶ ከዛ ደግሞ መጥቶ እዚህ ምዕራብ አርሲ አካባቢ በመጠጥ ውሃ ለተቸገሩ ሰዎች መድረሱ አቃጥሏችሁ ነው? ለምን አሰሩም? እናንተ የሚሰራ ሰው እየሄዳችሁ አናቱን ከምትሉ ሞራሉን ለመስበር የሆነ ነገር እንዲሆን የምታደርጉ እናንተ ለምን አሰሩ? ምን ሰርታችኋል? እስቲ እናንተ እስከዛሬ የሰራችሁት ነገር አለ? አሳዩን እስቲ ንገሩን፣ የሰራችሁት ነገር ካለ።
ነገሩንና አብረን ለሱ እንዳጨበጨብ ለእናንተም እና ጨብጭብ አሳዩ። ነገሩን የሚነገር ከሆነ ነገሩን የሚታየው አሳዩ በማስረጃ እና በመረጃ ማለት ነው። ልክ እንደሱ ቢስሚላህ። እስቲ በመሀል ወሬ ላቋርጥና ቡና ቁርስ ልቅመስና ቡና እንጠጣ። ቢስሚላህ እንደዛ ነው። ቪዲዮን ሰብስክራይብ አድርጉ፣ ምንም አይጎልባችሁ። እያያችሁ አትሩጡ፣ ላይክም አድርጉና ጀግና ነው ጆን ዳንኤል ወደፊት ነው። ይብላኝ ለእናንተ፣ እሱ ወደፊት ነው፣ መቼም አይቆምም ኢንሻአላህ ካላህ ጋር ማለት ነው። የነዛ እናቶች ምርቃት ጠብ አይልም። ገባቻ? ይብላኝ ለእናንተ፣ ይብላኝ ለእናንተ እና እሱ ምርቃቱ ወደ አላህ ሄዷል። እናንተ ቪዲዮን ብታስጠፉ ቪዲዮም ተመልሷል። ማህበረሰቡ እንደገና አይተን እንድንደሰት እና ለራሳችሁ አልቅሱ። እናንተ ክፉ ሰዎች፣ ክፉ ሰው ለራሱ ነው ማልቀስ ያለበት። ምክንያቱም ከክፋት ውጭ ሌላ ስራ የሌለው ሰውን እንደዚህ በክፋት ገፍታችሁ እኮ ሌላ ጊዜ ደግሞ በስተመጨረሻ ራሳችሁን ነው የምትገፉት። ክፉዎች፣ ማመስገን የማታውቁ ምስጋና ቢሶች ነው። ወይስ የምዕራብ አርሲ ህዝብ አያመሰግንም? አርሲዎች ወይ እንደዚህ ዘረኛ ናቸው ወይ ለማለት ተፈልጎ ነው? ፖለቲካ ለመስራት ነው? ኧረ ፖለቲካ እና ደሃ አለዩ። እሱ ፖለቲካ አይደለም የሰራው፣ ለተቸገሩ እናትና አባቶች ህፃናት ነው የደረሰው። የደላው እኮ በሩ ላይ ቧንቧ እያለ ቧንቧ ያሳምመኛል፣ ጀርማ አለው፣ ጅኒ ያለው፣ ጅቡቲ ያለው ብሎ እኮ ሃይላንድ የሚጠጣ ማህበረሰብ ነው ያለው። እዛ ጋር ደግሞ የሚጠጡትን ውሃ እያቸው አይደለ? የትና የት ርቀት ሄደው ያንን እንደዛ የደፈረሰ የወንዝ ውሃ እየጠጡ የኖሩትን ሰዎች ዛሬ በዛ ውሃ በማድረጉ አልሐምዱሊላህ አላህ ይስጥ እደግ ተመንደግ እንደማለት በየፌስቡኩ በየዩቱቡ በየአረጎንዶሮ ለእናንተ ወላሂ እኔ ለእናንተ ያዘንኩላችሁ ምን ያህል ክፋት እንዳላችሁ። ወንዶሮ እሱ እኮ ከራሱም ራሱ ባያሰራ እውነትም የኤንጂኦ እንኳን አምጥቶ አስተባብሮ እዛ ገጠር ድረስ ሄዶ በማሰራት እኮ ሊደነቅ ይገባል። እንኳን ከራሱ የሰራው ማለት ነው። ሆኖ ራሱ ቢሆን ራሱ እናንተ ግን ምናችሁ ነው የሚያማችሁ? ኧረ ተው፣ ኧረ መስጋኑኝ ነው አመስጋኝ ምን ችግር የለም። ሁኑ ወላሂ ምንም አይጠፋባችሁ፣ ምንም አይጎልባችሁ። ከአላህም ከሰውም ታገኛላችሁ። ጥላቻ መንፈስ ከውስጣችሁ አውጡ። ያጠፋ ንቀፉ። ጥፋት ከሰራ የፈለጋችሁትን ብላችሁ አስተያየት ስጡ። በመከርም ትንሽ ቆንጠጥ በማድረግም በተለያየ ነገር። ግን የሰራን ሰው በዚህ ደረጃ ረፈሩ ወላሂ እኔ ለእናንተ አፈርኩ። ሳላውቃችሁ አፈርኩ። ወይኔ እንዴት ነው ሼም የማይዛችሁ ፍጥረቶች ብዬ እኔ ለእናንተ ሼም ያዘኝ። እሺ እናንተ እንኳን ሼም አታውቁም እርግጠኛ ነኝ። አያመሰግኑም። እዛ አካባቢ ምንም አይነት ፕሮጀክት ሄዳችሁ አትስሩ ለማለት ነው የተፈለገ። ሲገለበጥ ነገሩ ገልብጬ ሳየው ማለት ነው የእናንተ መስታየት በሌላ መንገድ ልክ እናንተ ባያችሁት መንገድ ካየው በኖርማል መንገድማ ብታዩ እሱም ሰራ ማንም ሰራ ዋናው መሰራቱ ብቻ ነበረ። ዋናው ለዛ ማህበረሰብ ጥሩ ነገር ማድረግ ነው። ለዛ ህዝብ መድረስ ነው ዋናው። እና ጆንዬ እናመሰግናለን። እድሜ ጤና ይስጥቅ አላህ። ለምልም አሁንም እደግ ታይ ለኢትዮጵያኖች አውራ ሆነ። ቢስሚላህ ቡናችን ፈልቷል። እዚህ ሲዜ ዶሮ አይን የመሰለ ቡና ነው ይሄው። እና ቡናችን እየጠጣን እናወራለን የተረፈውን። እና እንደዛ ነው የምላችሁ። ግን ምንድነው እናንተ አላማ ሀሳባችሁ ምንድነው? ተው፣ የሚሰራ ሰው አድንቁ፣ ለማይሰራ ሰው ምከሩ። ስንት ነገር እያጠፉ የሚውሉ አሉ አይደል እንዴ? ስንት ብሔር እየተሳደቡ ሃይማኖት እየተሳደቡ ስንት ህዝብን ከህዝብ እያጋጩ የሚውሉ አሉ አይደል? ለምን እዛ ጋር ሄዳችሁ አስተያየት አልሰጣችሁም? ገና ደህና ነገር ሲሰራ ፈልጋችሁ እንደዚህ በባትሪ እዛ ላይ አስተያየት የምትሰጡት፣ እዛ ላይ የሰውን ውድቀት የምታመቻቹት። አላህ ልቦና ይስጣችሁ ውዶቼ። ቪዲዮን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ምን ሆናችሁ ነው? አረ ሰብስክራይብ አድርጉ እና
ይችኑ ልላችሁ ነው። ሰብስክራይብ ፈልጋለሁ። ተው 1000 ሰብስክራይብ አለብኝ። 1000 ጊዜ አወራው። አየማ ሰላም አዳናው ነው። አመሰግናለሁ።